ቅናተኛ ሰዎችን የምትከላከልበት ብቸኛ መንገድ ኔቨር አፒር ቱ ፐርፌክት። እያወቅ ተሳሳት። ሁልጊዜ ልክ ለመሆን አትሞክር። ታዋቂው የጦር ስትራቴጂስት ሰንዙ ምን ይላል መሰለ? አፒር ዊክ ዌን ዩ አር ስትሮንግ። ጠንካራ በሆንክ ጊዜ ደካማ መስለ ቅረብ። ይህን ስትራቴጂ ከተጠቀምክ ተቀናቃኞችህን በቀላሉ ታሸንፋለህ። ከሰዎች በልጠ መታየት ለህይወትህ አደጋ አለው። ግን ከሱ በላይ አደገኛው ነገር ምን እንደሆነ ታውቃለህ? ምንም ስህተት የማይገኝበት ፍጹም ሰው መሆን። ይህ ድብቅ ጠላቶችን ይፈጥርብሃል። ቅናት የሰው ልጆች ተፈጥሯዊ ባህሪ ነው። ሁላችንም ራሳችንን በዙሪያችን ካሉ ሰዎች ጋር እናነጻጽራለን። አንተ ሲሳካልህ የስራ ባልደረቦችህ፣ የሰፈር ሰዎች፣ እኩዮችህ ድክመታቸውን ስለምታስታውሳቸው ቅናት ይሰማቸዋል። ግን ማንም ሰው ቅናተኛ መባል አይፈልግም። ስለዚህ ሌላ ሰበብ ይፈጥሩልሃል። በዘመድ ነው፣ ጠንቋይ ቤት ስለሚሄድ ነው፣ ኢሉሚናንት ነው፣ ብቻ አንተን መተቸት፣ ስኬትህን ማጣጣል ይጀምራሉ። ተጠንቀቅ። እንደዚህ አይነት ሰዎችን ተናግረህ አታሳምናቸው። አደገኛ ናቸው። በመንገድህ እንቅፋት ይፈጥሩብሃል፣ ተንኮል ያስቡብሃል። ስለዚህ ያለህ ብቸኛ መፍትሄ አንድ ነው። እሱም በእነሱ ፊት አውቀህ ተሳሳት። የማይጎዳህን ቀለል ያለውን ድክመትህን አሳያቸው። ያን ጊዜ ሰላም ያገኛሉ፣ ቅናታቸው ይበርድላቸዋል።